በዛሬው ቪዲዮ ስለ እግዚአብሔር ስለማረ ከጎረቤቱ ቁልፍ ተቀብሎ መሶብ ላይ ወጣ አርጎ ቁጭ ብሎ ይበላል። ንጉሶ ጀት ወጣ ከጋራጅ አከለት ሞክሩ። ግን ባለፈው አርብ ምን አይነት ምድር ነው ተጸዳድቶ ሄዱት እንዴ? ጽዳት ሰራተኛዋ ታሳዝኑትም እሱን ፈንቅ ያስገባለሁ ብላ ስትታገል ዲስኳ ተንሸራቶ ሆስፒታል ተኝታለች። ወይኔ ምግቡን አላስቀመጠውም። እንደዚህ ፊት ለፊት የመጣው ውርውር አድርጎ ፊቱን ክስክስ አድርጎ አስቀመጠው። ፈረንጅ እኮ ነው። በጣም ተናደድኩና አበሻነቴ ትዝ አለኝና ብድግ አልኩ። ከፍትፍቱ ፊቱ ልለው ፈለኩ። ጌት ይምጣ ዋት ፌስ ልበለው ፌስ አልኩት። ምንድነው ፍትፍት እስኪ ንገሩኝ። እንዴ ገዲቱ አየለ ደመላሽ አንበርብር ሞላ ሰይፈ ዘሪሁን ቻላቸው አምባቸው እሳቸው እንዴት ዋልሽ? እንዴት ዋሉ ጋሽ በላይ ወርቁ መንገሻ ማንገሽገሽ ክብሩ ይስፋይነና ክብሩ ሳ እንዴት ነሽ? ደህና ነሽ ወይ? ያው መንደሩ እንዴት ነው? አንቺ አንድ ምን ነግራ ነው አንቺ ነው ያገባውታ አጎትሽ የመጣው ቁርስ መሰራተኛ ጋር የሚበላው ነገር ተወበዩ ይበላል እንዴ? በሌለንበት በር ከፍቶ ዘግተን ሄደን ከጎረቤቱ ቁልፍ ተቀብሎ መሶብ ላይ ወጣ አርጎ ቁጭ ብሎ ይበላል። አሁን በቃ ምሳሳ ይሄን ነገር ልታስተካክል ነበር። እሱ ነገር ቀረክልኝ ምሳሳው ተመሳማል በደም ፍግፍግ አድርገው አልነሳ ካለ ምን ይደረጋል? እሺ አለቃ ሰላም፣ እንዴት ነው? ሰላም ነው። መጸዳጃ አለ አይደል? መጸዳጃ ጽድት ያላል። ሁለት አይነት ነው እንግዲህ መርጠው መግባት ይችላሉ። እርሶ ልዩነታቸው ቪአይፒ እና ኖርማል ነው። ለእርሶ ቪአይፒ ነው የሚመከረው፣ ግን ዲቴይሉ ማወቅ ከፈለጉ እናገራለሁ። ግድ የለም። ኖርማሉ ምንድነው? ቲፒካል ኢትዮጵያውያን የሚጸዳዱበት ነው። እኛ ዙሪያ ነው የምንለው። ዙሪያ ጥምጥም ነው። መሀል ላይ መጸዳዳት አይመቸንማ። ጭቅየት ያለ ነው እንዳለ እስከዚህም ነው እናጸዳው። ምክንያቱም ችዴ ብቻ ነው የሚከፈለው ለኖርማሉ። ምንድነው የምንለው እኛ አጣጣል አይነ ምድር አጣጣል ስታይል አለው። ሸረሪት ስታይል ስፓይደርማን ነው። ሁለት እግርን ግድግዳ የተለጠፋለ ጅንቁጭ ታረጋለህ። እንደዚህ ነው አጣጣል አለው። ያለበለዚያ አይነ ምድሩ ይነካል። እግርን አናጸዳውም። እስከዚህ ነው ችዴ ስለሚከፈል። ቪአይፒ ምንድነው? 200 ብር ነው። ቁጭ በለ ሶፍት አትጠቀምም። አጥቦ አለቅልቆ ስትቆም ነው ራስን የምታገኘው። በጣም ጽድት ያለ ነው። ቪአይፒውን አድርግልኝ። ቪአይፒውን በእውነት በጣም ጥሩ። እሺ የኔ ጨዋታ የኔ አባት ቴንክ ዩ። ሌላ የረሳሁት ነገር ጠገሌ አንድ በተናለች እሷ እንደነካት የቴዎድሮስ ታደሰ ሳዶላዬ ነያ አልቦ ያሉታል ለተመስጥ ይሆናል ብዬ ነው። አንተ እንዴት ነው ዶክተር ትሆናለህ ብለን ስንጠብቅ እዚህ ተራ አስከባሪ ሆንክ? ምን ይደረግ ዶክተር እንደሆነ ነበር ያስተማሩኝ። እሱ አልተሳካም። እዚህ ሰው አይነ ምድር ማገድ ጀመርኩ። ምን ላድርግ? እርሶ ግን መግባት አይችሉም ተብሏል። ተደራጅተን ምናምን የጀመርነው ይሄን ስራ ሙሉ ግቢ ሙሉ ስታፍ እርሶ ላይ ተቃውሞ አስነስቷል። ፊት ለፊት ያለው ትምህርት ቤት አስተማሪ እዚህ ግቢ እንዳይገቡ ተብሏል። ምንም ማድረግ አልችልም። ተሸርዬ ልከላከልለት ሞክሩ። ግን ባለፈው አርብ ምን አይነት አይነ ምድር ነው ተጸዳድቶ ሄዱት እንዴ? ጽዳት ሰራተኛዋ ታሳዝኑትም እሱን ፈንቅ ያስገባለሁ ብላ ስትታገል ዲስኳ ተንሸራቶ ሆስፒታል ተኝታለች። እንዴ ባልጩት እኮ ነው ጥሎ ሄዱት። ፈንክተን ሸርፈን እናስገባዋለን ብንል እንቀና ብሎ አፈጠጠብን። ጣጣር ጥሎ ሄዳሉ። በግሬደር እኮ ነው ገፍተን ያስገባነው። አስተምሬ ስራ ይበላሻል። ባስገባው አልችልም። ቆልዩ መሆን እዚህ ነው። አዎ መንገድ ላይ እንደዚህ ድንገት ሶፋ አያለን አስጭኖ መጣል ከባድ ስለሆነ ምን ታደርጋለህ? ሰዎች እንዲወስዱት መንገድ ላይ ታስቀምጠዋለህ። ያው ይሄኛው ትንሽ ሞቷል ሳይሆን የሞት ነው የሞተው። ለነገሩ ይሄኛው ብቻ እንደዚህ ታደርጋለህ። ከዚህ ጋር ሶፋ፣ ከዛ ጋር ሳፋ፣ ቀጣይ ደግሞ ቁም ሳጥን ታገኛለህ ብለህ ሰብስበህ ቃኝ ገባ ማለት አይደለም። ላስት ታይም ባይዘው እዛ ጋር 2 ቁም ሳጥኖች ተቀምጠው አይቼ ነበር። 2 በጣም አሪፍ ነበሩ። ላጥላጥ አድርገው ሁለቱንም ፏ አድርጓቸው። ያው አንተ ነህ ምናምን ልትሉ እንዳይሆን ኤቢሲ ጓ እየመጣች ነው። በደንብ እንድትወደኝ በቃ ስለኔ በደንብ እያሞቀስ በደንብ በቃ ጥሩ ነገሮችን አለ አይደል? በደንብ በቃ በደንብ ንገራት በቃ በደንብ አላ ግን ናቹራል እንዲመስል አላ ውሸት ደግሞ እንዳይመስል ይሆናል። በቃ ናቹራል እንዲሆን እያደረክ በደንብ አድርገህ ንገረን። እሷ እንድትወደህ በቃ ማሞገስ በቃ ያሉ ነገሮች መናገር ያራል። ገብቷል። አንተ በቃ እየመጣች ነው። በቃ በደንብ አድርገህ እንዴት ነሽ? አለን ሁሉ ተጣጣፈሽ እኮ ምንድነው? ኧረ በሰው ጓደኛዬ ነው ተዋወቂው። በጣም እንደ ሰፖርቲቭ ጓደኛዬ ነው። በቃ በጣም ነው የምወደው የምር በጣም በቃ እንደሱ እና ለምሳ 500 ሺህ ብር አውጥተህ 50 ብር ተቀበልክ እንዴ? መርስ 50 ብሩን ቀልደኛ ነው አልኩሽም። በቃችሁ ቀልዱ እንደዚህ ነው። በቃ በላይ ነው። በቃ ስቀይ ካችሁ በቃ ምን እንደሚያወራ አታውቂውም። በቃ ከባድ ነው። ንጉሶ ጀት ወጣ ከጋራጅ
አለቃ አንዴና እናውራ። አንተ ማን ምንድነው እውነት አይመስልም የምታወራው ነገር እኮ ተጋነነ እንዴ? በጣም አጋነነ እኮ እንዴ? እንጣላይ ነው እንዴ? አፋቅረኝ እኮ የእውነት ይመስል የምን በደንብ አይደል እንዴ? ትላለች ተፋና ወሬ እኮ ይበዛል። እንደውም ያኔ 50 ሴት አስረግዘ ወይኔ እኛ የተሸወርነው በፕሮናንሴሽን ነው። አዎ እኛ አክሰንት ወፍ፣ ፕሮናንሴሽን ወፍ። አሁን ትናንትና የሆነ ሰው ሱፐርማርኬት ውስጥ አገኘና where's the በአ አለኝ አልኩ። where's the በአ ይላል። በአ እላለሁ። ምንድነው? በተር ነው። እኛ ያው ቲኢአር በተር ነው እንደ ድርድር ነው የሚለው። እነሱስ ዋት ይዳረግና በአ ነው የሚለው። ከዛ የሆነ ደግሞ ካፌ የገባሁኝና do you want war አለች። war no war I come from Ethiopia we hate war ሰልችቶናል አልኩ። ኖ war አለች። ለካ ምንድነው? ዋተር ነው። ቲኢአር ብን ነው። ይዋጣል ወዳጆቼ፣ ይዋጣል። መልመድ አለብን። እኔ አሁን መዋጥ ጀምሬያለሁ። ዋጥ ነው ማድረገው። ዝገነ ባይነቱ ወደውን አያው አልሰማሁም። ብዙ የተዋጡ ነገሮች አሉ። how you doing ሊሆን ይችላል። ሰን አሁን በጣም ስለምን ደግሞ ዋጥ ነው ማድረገው። የመጣች መቸከሷ የምን ቁም ነገር ነው አባቴ? ይኸውልህ ትመጣለች፣ ተተተራታለህ፣ ከዛ ፈርቸቸስ ቀርጥ በኋላ ዳሽ ትራታለህ። የመጣች አንዴ እሺ፣ ጄሪ ጎንጆ እንዴ ነሽ? ካዶሽ ምን ወጣሽ እኮ ትራንስፖርት እና አንቺን የመሰልሽ ልጅ ምንም አይነት ፍቅረኛ የለኝም ነው የምትይኝ? ነበረኝ። በቅርብ ነው ከሪሌሽንሺፕ የወጣሁት። ጸባዩ እንደኔ አይደለም ማለት ነው። ገድዬው ነው። ለቁም ነገር አልነበረም የሚፈልገኝ። ጊዜ እንዳቃጠለብኝ ሲገባኝ አስወገድኩት። ሄሎ ማን ቀለበት አዘጋጅሽ? ወርቅ 24 ካራት 3 ኪሎ ሚላስ የሚቀመስ ሳልሰጠው 1 ሳምንት ሙሉ ቤዝመንት ውስጥ ካስቀመጥኩት በኋላ አሰቃይቼ ገደልኩት። ሄሎ ኬተሪንግ እና ዲጂውም ይጨረስ። በቃ ቶሎ እንደዛው በሲቃ እየለመነኝ ምንም ሳላዝንለት ቆዳውን ገፍፌ አስወገድኩት። ሄሎ ብሮ በቃ ሽማግሌዎቹ ይዘጋጁሽ በፍጣን። አው ሸምገል ይበሉ በደብ። እንዳንቺ ወደድኩት ሰው የለም። ጌታዬ ሆይ አንተ ብቻ ይህን ውድድር እንዳሸነፈ እርዳኝ እንጂ ከማሸነፈው ብር ላይ 100,000 ብር አስገባለሁ። አደራ። እንግዲህ የውድድሩ አሸናፊ እዚህ ከጎናችን ይገኛል። እንኳን ሰላም አመሰግናለሁ። 50,000 ብር አሸናፊ ሆናል። 50,000 ብር? አዎ 500,000 ብር ነበር ውድድር። 50,000 ብር 50,000 ብር አሸናፊ ሆናል። 500,000 አይደል እንዴ ብላችሁ ያወዳደራችሁ ነው የነበረው? 500,000 አንዴ ተጻፋዩት። አይ ይኸውልህ ማስታወቂያው እኮ የ50,000 ብር። ወይኔ ስለዚህ ፈጣሪ ውድድሩን አሸነፍኩኝ እኮ፣ ግን 500,000 ብር መስሎኝ እኮ ነው 100,000 ብር ተስዬ የነበረው። ለካ 50,000 ብር ነው ሽልማቱ። አሁን ከኪሴ 50,000 ብር ልጨምሮ ነው። ምን ተሻለ? ልጨምር ከኪሴ 50,000 ዝም ነው። አይዞህ ልጅ ምንድን ነው? በሰለጠነ ጊዜ ልጄ ነው ከሻው ልጅ ታሸዋለሽ። እኔ አባቱ ሙሉ ጤና ተሾመ እያለሁ ና ተነስ ልጄ። ካርድ 3,000 ብር ነው። ወይ እማዋይሽ አለሜ ጉልቃት እዛች ጋር ነው። አንፋሽ እኮ ዝም በል። እሺ 3,000 ብር ያጣ ሰውዬ እሺ ይለኛል። እሺ አይዞህ መንጋጋ ይታሽ። ስለ እግዚአብሔር ስለማለት ምን ፈልጋችሁ ነው? ቆይ እንዴ ብር ፈልጋ አይናፋር ደግሞ በስትክክል አታይኩም እንዴ? ምን እየሆናችሁ? አዲስ አይናፋር ስለምን ብር ፈልጋችሁ ነው? ስለ እግዚአብሔር በገብርኤል ብር በጣም ምን ስለለማኝስ ነን። አይናፋር ገና እየጀመርን ምናምን ይሄን ኩሽያዝ እንዴ ካፕቴን እየቆለፍክባቸው ነው እንዴ? እኔ ቀራለኝ ቀራሬ ጠጣበት። የመጀመሪያው ተወዳዳሪያችን ሙአጅር መኑር፣ ሁለተኛው ተወዳዳሪያችን ዳግም ፈለቀ፣
የታለ ወይኔ ጨረስኩት የታለ አንተና ሟቹ ዛሬ ወይኔ ገደልኩ ወይኔ ገደልኩ ቦታችሁ ያዙልኝ ገደልኩ ለመጀመር 1 ወይኔ ገደልኩ 2 3 ወይኔ ገደልኩ ፈታንሽ ማምላክ ወይ ፍጥነት ቀናውብሽ ከኮች ጋር አጣላችሁኝ ስፖርት ይጫለስ በቃ ከኮች ጋር አጣሉኝ ኮች ነው አረማንተ ጭብል ነው ልቅ የውድድራችን አሸናፊ ሙአጅር መኑር ስፖርታዊ ጨዋነት አሳየ ስፖርታዊ ጨዋነት ምንሽ ስፖርት ጨዋነት ስፖርታዊ ጨዋነት እኔ ተሸንፌ ነው ስፖርታዊ ጨዋነት የሚካሄደው ወይኔ ከኮች ጋር አጣሉኝ ትናንትና ማታ ታይ ሰፈር ማዶ ስትበላ ታይታል እርጥብ አቮካዶ አንተ ተለይቼ ወደ ቤት ስገባ 2 እርጥብ አየሁ ካቻፕ የተቀባ ታዲያ በዛታት አልቻለም ሞዲ 2 እርጥብ በል ይቅር በለኝ ጓድ ከኔ ተለይተ እርጥብ አፍ ገባ ሆዴን ታግስ አብረን አንበለው ማንሰገብ ጋባ እንደው የንስሬን ሰው እንኳን ሳይሰማ ወይዙ ግደለኝ ወይዙ እንስማ ገንዘብ እንደሌለው ከኔ ጋር ታካለ ለካ ካልሲ ውስጥ ትቀረቀራለህ